የጤና ሚዲያ ተከታታዮች እንደምን ሰነበታችሁ? ይህ የጤና ሚዲያ ቻናል ነው። የጤና ሚዲያ ቻናል እንግዲህ እንደምታውቁት የተለያዩ መረጃዎችን ለእናንተ ያደርሳል፣ የጤና መረጃዎችን ማለት ነው። የዛሬው የጤና መረጃችን የሚሆነው ደግሞ የሽንት ቧንቧ ቁስለት እንዴት እናክማለን፣ በቀላሉ በቤት ውስጥ በተደጋጋሚ የሽንት ቧንቧ ኢንፌክሽን የሚያስቸግረን ሰዎች እንዴት በቀላሉ ትሪት እናደርጓለን የሚለውን ነው ይዤላችሁ የመጣሁት። ቪዲዮውን ተከታተሉት ባለው። እንግዲህ የሽንት ቧንቧ ቁስለት ምንድን ነው ወደሚለው ስንመጣ የሽንት ቧንቧ ቁስለት ማለት በማንኛውም የሽንት ስርዓተ ክፍል ውስጥ ሊከሰት የሚችል ቁስለት ነው፣ እንዲሁም መቆጣት ነው ማለት ነው። ከኩላሊት ጀምሮ እስከ ሽንት መውጫ ያለውን በሙሉ ሊያጠቃ የሚችል የኢንፌክሽን አይነት ነው ማለት ነው። ይህ የሽንት ቧንቧ ቁስለት በአብዛኛው ከባክቴሪያል ኢንፌክሽን የሚከሰት ሲሆን ወይንም ከበሽታ አምጪ ተህዋሲያት ከምንላቸው ከነሱ የሚከሰት የባክቴሪያል ኢንፌክሽን ነው። እንግዲህ የሽንት ቧንቧ ቁስለት በአብዛኛው በተለምዶ ሳይሆን በአብዛኛው ሴቶችን ሲያጠቃ የምናየው፣ ምክንያቱም የዩሬትሪያል ሌንግዝ ወይም የሽንት ቱቦ እርዝመት ነው ማለት ነው። ወንዶች ላይ የሽንት ቱቦ ረዘም ብሎ ስናገኘው፣ ሴቶች ላይ ደግሞ በተፈጥሮ አጠር ያለ ስለሆነ በቀላሉ ለበሽታ ለዚህ ለኢንፌክሽን ተጋላጭ ሆኖ ስለምናገኘው በዛ ምክንያት ነው ማለት ነው። እና ይህ የሽንት ቱቦ ኢንፌክሽን ወንዶችንም ያጠቃል፣ ሴቶችን ብቻ ሳይሆን ወንዶችንም ያጠቃል። ግን ያው በአብዛኛው ኤክስፖዠሩ ሴቶች ላይ ከፍተኛ የሆነ ኤክስፖዠር አለው ማለት ነው። እና ምልክቶቹን ስንመለከት ከመጀመሪያው ምልክቶቹ አንዱ በታችኛው የሆድ ክፍል ህመም ነው። በታችኛው የሆድ ክፍል ስንል ከእምብርታችን በታች ያለ ህመም፣ ጀነራል የሆነ ህመም፣ ቁርጠት፣ እንዲሁም ደግሞ ውጋት ሊሆን ይችላል። ወይም ደግሞ በጀርባችን በታችኛው የጀርባ ክፍል መቁረጥ ነገር ወይም ወገብ መቁመጥ ነው የምንለው፣ እንደዚህ አይነት የህመም ምልክት ሊያሳይ ይችላል ማለት ነው። ሌላው የሽታ ያለው ሽታ ነው። ሽንት በምንሸናበት ጊዜ ሽታ ሊያመጣ ይችላል ማለት ነው። የሽንት ሽታ ስንል ኖርማሊ ከኖርማሉ የሽንት ሽታ መለወጥ አይነት ነገር ሊኖረው ይችላል ማለት ነው። ፊውል ላይክ እንደ በሕክምናው አሞኒያ ይባላል፣ ልክ እንደ አሞኒያ። ምክንያቱም እነዚህ ባክቴሪያዎች ወይም ኢንፌክሽኖች ወደ ሽንት ቱቦ ሰርገው ሲገቡ ፊውል ላይክ የሆነ ልክ ዩሪያን ወደ አሞኒያ ብሬክዳውን ስለሚያደርጉት በዛ ምክንያት ፊውል ላይክ የሆነ ሽታ ይኖራል ማለት ነው። ሌላው በተደጋጋሚ ሽንት ማስፈለግ፣ ፍሪኩዌንትሊ በአንድ ሰዓት ውስጥ 3ና ከዛ በላይ የሆነ ሽንት ማስፈለግ፣ ቶሎ ቶሎ ብዙም ፈሳሽ ሳንወስድ ቶሎ ቶሎ የሆነ የሽንት ማስፈለግ ይኖራል ማለት ነው። ሌላው ደግሞ ሽንት በሚሸናበት ጊዜ ማቃጠል ወይም መጠዝጠዝ ይኖራል ማለት ነው። ሌላው ምልክቱ የሽንት ቀለም መለወጥ። ኖርማሊ የሽንት ከለር የምንለው ክሊር የሆነ የሎ ወይም ስላይትሊ ኦሬንጅ የሆነ ከለር ነው። ነገር ኖርማሊ የሽንት ከለር የምንለው ክሊር የሎ ወይም ስላይትሊ ኦሬንጅ የሚባል የከለር ይዘት ያለው ነው ሽንት በተፈጥሮ። ነገር ግን ይህ ኢንፌክሽን በሚከሰትበት ጊዜ ዳመናማ የሆነ ወይም ጥቁር እንዲሁም ደግሞ ደም የቀላቀለ ሽንት ሊሆን ይችላል ማለት ነው። ይህ ካለ በሽንታችን ላይ ደም የቀላቀለ ወይም ደመናማ ጉም የመሰለ ነገር ካለ፣ እንዲሁም ደግሞ ወደ ጥቁር የተጠጋ ከለር ከሆነ ይህ ኢንፌክሽን ሊሆን ስለሚችል ቼክ ማድረግ ጥሩ ነው ማለት ነው። ሌላው እንደነገርኳችሁ ደም የቀላቀለ ሽንት የሚሆነው የደም ሴሎች ስፔሻሊ ኩላሊት ላይ ከሆነ የተፈጠረው ይህ የሽንት ቱቦ ኢንፌክሽን ወይም እነዚህ ባክቴሪያዎች ምናልባት ኩላሊት ላይ ከሆነ ቦታ የያዙትና ኩላሊትን ከሆነ ያስቆጡት በኩላሊት የደም ሴሎች የማምለጥ ነገር ይኖራል ማለት ነው እና ደም የቀላቀለ ሽንት ሊከሰት ይችላል ማለት ነው። ሌላው ደግሞ ሽንት በሚሸናበት ጊዜ ያለመጨረስ ስሜት፣ ኦልሬዲ ሸንተን ስንወጣ ከሽንት ቤት ነገር ግን አሁንም ያለመጨረስ ስሜት ካለ ቶሎ ቶሎም እንደነገርኳችሁ ፍሪኩዌንትሊ የሚል ከሆነ ይህ ነገር የሽንት ቱቦ ኢንፌክሽን ምልክት ነው ማለት ነው። ሌላው ደግሞ የሰውነት መዛል፣ ጀነራላይዝ የሆነ ሲምፕቶሞችን ስናይ ሰውነት መዛል ብሎም ደግሞ መድከም አይነት ነገር ሊያመጣ ይችላል ማለት ነው። ሌላው በግንኙነት ጊዜ ህመም፣ ይሄ በተለይ ሴቶች ይህ ኢንፌክሽን ከተፈጠረባቸው በግንኙነት ጊዜ ህመም፣ ማቃጠል ሊኖር ይችላል ማለት ነው እና ይህ ነገር ካለ ሽንት ቱቦ ኢንፌክሽን ሊሆን ይችላል ማለት ነው። ሌላ ማቅለሽለሽ እና ማስመለስ አይነት ነገር ይኖራል። ምግብ በበላንበት ጊዜ ሊሆን ይችላል፣ ሳንበላም ሊሆን ይችላል። እንደ ማቅለሽለሽ እና ማስመለስ አይነት ነገር ሊያመጣ ይችላል ማለት ነው እና እነዚህ ምልክቶች የሽንት ቧንቧ ቁስለት ምልክቶች ናቸው እና እነዚህ ምልክቶች ካሉ አንድ ወይም ከዛ በላይ የሆነ ከነዚህ ምልክቶች ውስጥ ካያቸው የሽንት ቱቦ ኢንፌክሽን ምልክት ሊሆን ስለሚችል ወደ ሐኪም በመሄድ ቼክ ማድረግ ይኖርባቸዋል ማለት ነው። ሌላው ደግሞ መንስኤዎቹ ምንድን ናቸው? እነዚህ ነገሮች ከምን ይነሳሉ? መንስኤዎቹ ምንድን ናቸው? ከምን ይነሳሉ የሚለውን ስናይ እንደነገርኳችሁ የመጀመሪያው ባክቴሪያል ኢንፌክሽን ወይም ኢኮላይ የምንለው የባክቴሪያል ኢንፌክሽን አይነት ነው ማለት ነው። ይህ ባክቴሪያል ኢንፌክሽን በሰውነታችን እንዲሁም በአንጀታችን ውስጥ ጤናማ የሚባል የባክቴሪያ አይነት ነው። ነገር ግን ይህ ባክቴሪያ እድሉን አግኝቶ ወደ ሽንት መውጫ የመግባት ነገር ካገኘ በቀላሉ ይህን ኢንፌክሽን ሊያመጣ ይችላል ማለት ነው። መቼ የሚለውን ነገር ስናይ የንጽህና ጉድለት ሲኖር፣ በምንጸዳዳበት ጊዜ ወይም ሰገራ ጨርሰን በምንጸዳዳበት ጊዜ የምንጸዳዳው ከሰገራ መውጫ ወደ ሽንት መውጫ ከሆነ ማለትም ከኋላ ወደፊት ዋይፕ የምናደርግ ሆነ የምንጠርግ ከሆነ እነዚህ
እንደነገርኳቸው አንጀታችን ላይ ጤናማ የሚባሉ ጠቃሚ የሆኑ ባክቴሪያዎች ናቸው ማለት ነው። እነዚህ ባክቴሪያዎች ወደ ሽንት መውጫ ሊገቡ ይችላሉ። ከገቡ ደግሞ ቦታ ይዘው የሽንት መውጫ ወይም የሽንት ቱቦ በማንኛውም የሽንት ቱቦ ሰርገው ከገቡ ቦታ ይዘው ያንን ቦታ ማስቆጣትና እነዚህ ምልክቶች ለማምጣት በቂ ሊሆኑ ይችላሉ። ስለዚህ የንጽህና ጉድለት አንዱ ነው ማለት ነው። ሁለተኛው የንጽህና ጉድለት ላይ በግብረ ስጋ ግንኙነት ጊዜ ወይም ጥንቃቄ የጎደለው ከሆነ በቀላሉ የመግባት ነገር ሊኖር ይችላል ማለት ነው እና የማስቆጣት ነገር ሊያመጡ ይችላሉ። ሌላም ጥንቃቄ የጎደለው እንደነገርኳቸው አሁን ማለት ነው ጥንቃቄ የጎደለው የግብረ ስጋ ግንኙነት ነው። ወደ አራተኛው ስንመጣ ሽንት ለረጅም ጊዜ መያዝ የብዙዎቻችን ችግር ማለት ነው። ሽንት ለረጅም ጊዜ መያዝ ምቹ ቦታን ባለማግኘት ሊሆን ይችላል፣ ወይም ደግሞ እንዲሁ በዝንጉነት ሊሆን ይችላል። ሽንታችንን መያዝ ለረጅም ጊዜ ማለት ነው። ይህን ዩሪናሪ ሪቴንሽን እንለዋለን እና ሽንትን ረጅም ጊዜ በምንይዝበት ሰዓት ኢቨን ባክቴሪያዎቹ ከገቡ ራሱ የመራባት እድልን ቆይተው የመራባት እድልን እና በሽታ ምልክቶችን ለማምጣት በቂ የመሆን እድልን ስለሚያገኙ ሽንት ለረጅም ጊዜ መያዝ አያስፈልግም ማለት ነው። ለዚህ ነገር ተጋላጭ ሊያደርገን ይችላል። ሌላው ከሌላው መንስኤዎቹ መካከል ሽንትን ለረጅም ጊዜ መቋጠር ወይም መያዝ የዩሪናሪ ኢሪቴሽን የምንለው። ምክንያቱም ፊኛ ላይ ለረጅም ጊዜ ሽንት በሚቆይበት ሰዓት አንደኛ ባክቴሪያዎቹ አንድ እንኳን ከገባና የመግባት እድሉን ካገኘ የመራባትና ቦታ የመያዝ እንዲሁም ደግሞ የበሽታ ምልክት ለማምጣት በቂ ሊሆን ስለሚችል ሽንት ለረጅም ጊዜ መያዝ እንዲራባ ይረዳዋል ማለት ነው። ስለዚህ ሽንት ለረጅም ጊዜ መያዝ መቆጣጠር ለዚህ ነገር ሊያጋልጥ ይችላል ማለት ነው። ሌላው ካቴተር መጠቀም ብዙ ጊዜ ቤድሪድን የሆኑ ፔሽንቶች፣ ረጅም ጊዜ አልጋ ላይ የሚተኙ ፔሽንቶች እንዲሁም ደግሞ ለጊዜያዊ ካቴተርን ለጊዜያዊ ለአንዳንድ ሲምፕል ሰርጀሪ ሊሆን ይችላል፣ ሲኤስ ሊሆን ይችላል። ለነዛ ነገር በምንጠቀምበት ጊዜ በቀጥታ ነው ይሄ ካቴተር መጠቀም በከፍተኛነት ለሽንት ቱቦ ኢንፌክሽን የሚያጋልጥ ነገር ነው ማለት ነው። እድሉን ያገኛሉ፣ የመግባት እድሉን የመራባትም እድሉን ባክቴሪያዎቹ ያገኛሉ። በዚህ ምክንያት ይሄ የካቴተር መጠቀም አጋላጭ ነው ማለት ነው። ሌላው የአካላዊ መዋቅር ችግር ወይም አናቶሚካል አብኖርማሊቲ የምንለው በተፈጥሮ አንዳንዴ የሽንት ቱቦ ስርዓት ላይ በተፈጥሮ ወይም የሽንት ቱቦ የማጠር ወይም ደግሞ አንድ ኩላሊት የመተለቅ አንድ ኩላሊት የማጠር ነገር እንዲሁም ብሎም ደግሞ የኩላሊት ጠጠር በራሱ ይህ ነገር እንዲመጣ ያደርጋል ማለት ነው። የሽንት ቱቦ ቁስለትን ሊያመጣ ይችላል ማለት ነው እና አካላዊ የመዋቅር ችግርም የእሱ አንዱ መንስኤ ነው ማለት ነው። ሌላው በቂ ውሃ ለመጠጣት ይሄ ሞስት የብዙ ሰዎች ችግር ነው ማለት ነው። በቂ ውሃ አለመጠጣት ያው የብዙዎቻችን ይሻላል ከኔው ጀምሮ በቂ ውሃን አለመጠጣት፣ ፈሳሽን አለመውሰድ፣ በቀን ውስጥ የተመደበልን ለሰውነታችን አካላቶቻችን የሚፈልጉት የውሃ መጠን አለ። ያንን አለመጠቀም ለኩላሊት ለሽንት ቱቦ ቁስለት ብቻ ሳይሆን ለሌሎችም በሽታዎች ሊያጋልጥ ይችላል እና በቂ ውሃ ለመጠጣትም አንዱ መንስኤ ነው ማለት ነው። ምክንያቱም በቂ ውሃ ማንጠጣ ከሆነ አንደኛ ፊኛችን ቶሎ ቶሎ አይታጠብም፣ ኩላሊታችን ቶሎ ቶሎ አይታጠብም። ሁለተኛ ነገር እነዚህ ኢንፌክሽኖች ባክቴሪያዎች ከገቡ የማደግ ነገር ይኖራቸዋል ማለት ነው። የመራባት ነገር ይኖራቸዋል። ምክንያቱም ቶሎ ቶሎ ሪፕለስ ስለማይደረጉና ስለማይተኩ ስለማይወጡ በዛ ምክንያት በቂ ውሃ ለመጠጣትም አጋላጭ ነው ማለት ነው። ሌላ በሽታ የመከላከል አቅም ማነስ የምንለው ወይም ፑር ኢሚዩኒቲ፣ ይሄ በአመጋገብ ችግር ሊሆን ይችላል ወይንም የተለያዩ የጤና እክሎች አሉ የበሽታ የመከላከል አቅም ሊቀንሱ የሚችሉ ለምሳሌ እንደ ኤችአይቪ አይነት ልክ እንደ ስኳር በሽታ አይነት ህመሞች በሽታ የመከላከል አቅማችንን ስለሚቀንሱ በቀላሉ ለዚህ ነገር ተጋላጭ ሊያደርጉን ይችላሉ ማለት ነው። ሌላው እርግዝና ነው። እርግዝና በሴቶች ላይ እንግዲህ ብዙ አይነት ለውጦች ያመጣል በሰውነት ላይ እና አንዱ የሆርሞናል ኢምባላንስ ነው። የሆርሞኖች መለዋወጥ ይኖራል በእነዚህ ምክንያቶች። ሁለተኛ በእርግዝና ጊዜ ዩትራይን ፕሬዠር የምንለው ነገር የማህፀን እድገት የሽንት ፊኛን የመጫን ነገር ይኖራል ማለት ነው። ያ ደግሞ ሽንት ፊኛን በሚጫንበት ጊዜ ሽንትን ከፊኛ ላይ ጨርሶ ያለመውጣት ነገር ይኖራል እና ፊኛ ላይ የመቅረት ነገር፣ ያ ፊኛ ላይ ቶሎ ቶሎ የማይወገድ ከሆነ ደግሞ የሽንት ፊኛ ላይ የመራባት ነገር እና በሽታ ለማምጣት በቂ የመሆን ነገር ስለሚመጣ በእርግዝና ጊዜ አንዱ እሱ ነው። ሌላው በእርግዝና ጊዜ ዩሪን አሲዲቲ ወይም የሽንት አሲዲቲ ይቀንሳል ማለት ነው እና በቀላሉ በሽታ የመራባት እድላቸው ስለሚጨምር ይህም ሊያጋልጥ ይችላል ማለት ነው። ሌላው በእርግዝና ጊዜ ደግሞ ግላይኮሲዩሪያ የምንለው የሽንት የስኳር ይዘት መጠን ይጨምራል። የሽንት የስኳር ይዘት መጠን ሲጨምር ደግሞ በቀላሉ ምክንያቱም ባክቴሪያዎች ስኳርን እንደ ምግብ ነው የሚጠቀሙት እና በዛ ምክንያት ስኳሩን እንደ ምግብ ስለሚጠቀሙ
የመመገብና የማደግ ነገር ይኖራል ማለት ነው። እና በእርግዝና ጊዜ በከፍተኛ ተጋላጭ ስለምንሆን ጥንቃቄ ማድረግ ያስፈልጋል ማለት ነው። ሌላው በወንዶች ላይ ነው። ይህ ትልቅ ፕሮስቴት የምንለው የፕሮስቴት ግላንድ ትልቅ ፕሮስቴት ወይም ይሄ ቤናይን ፕሮስታቲክ ሃይፐርፕላዥያ። ሌላው በወንዶች ላይ ትልቅ የፕሮስቴት ግላንድ ካለ ወይም ቢፒኤች ቤናይን ፕሮስታቲክ ሃይፐርፕላዥያ የምንለው የህመም አይነት ካለ ፕሮስቴት ትልቅ ስለሚሆን የሽንት ቱቦን የመጫን ነገር ይኖራል። ሽንትን ቶሎ ቶሎ ያለ መጨረስ ነገር ይኖራል እና የሽንት በፊኛ ውስጥ ቆይታ እንዲኖረው ስለሚያደርግ ይህን ነገር አጋላጭ ነው ማለት ነው። ሌላው ደግሞ የስኳር ህመም። የስኳር ህመም እንደነገርኳቸው አንደኛ በሽታ የመከላከል አቅምን በራሱ ይቀንሳል። ሁለተኛ ነገር ደግሞ የስኳር በሽታ ካለ በሰውነታችን ውስጥ ሽንት ላይ ያለው የስኳር መጠን እንዲጨምር ያደርጋልና እንደነገርኳቸው የመራባትና በቀላሉ ስኳርን ስለሚመገቡ የስኳርን የመመገብ ነገርና የማደግ የመራባትና በሽታ ለመምጣት በቂ የመሆን ነገር ይኖራል እና እነዚህ ነገሮች በዋነኛነት መንስኤ የምንላቸው ነገሮች ናቸው ማለት ነው። ሌላው መፍትሄዎች ውስጥ ምንድን ናቸው? ወደ መፍትሄዎቹ ስንመጣ በቤት ውስጥ እንዴት በቀላሉ ማከም እንችላለን የሚለውን ነገር ይዤላችሁ መጥቻለሁ ማለት ነው። ዛሬ የመጀመሪያው መፍትሄያችን በቂ ውሃን መጠጣት ማለት በቂ ውሃን ስንል በቀን ከ8 ብርጭቆ ያላነሰ ውሃን መጠጣት ማለት ነው። በቂ ውሃን መጠጣት ለሽንት ቱቦ ቁስለት ብቻ ሳይሆን ሌሎች በሽታዎችን ካሉ በአጠቃላይ አካላቶቻችን ውስጥ ያሉ ኦርጋኖቻችን በሙሉ ውሃን በበቂ ሁኔታ ይፈልጋሉ እና በቂ ውሃን መጠጣት አስፈላጊ ነው ማለት ነው። ይህን የሽንት ቧንቧ ቁስለትን ለማከም ሌላው የካንቤሪ ጁስ መጠጣት። ካንቤሪ ልክ ምስሉ ላይ እንደምትመለከቱት አይነት ፍሩት ነው። ይህን ፍሩት የምታገኙ ሰዎች በቀላሉ የካንቤሪ ጁስ ካለምንም ስኳር በመጠጣት ከዚህ ከሽንት ቧንቧ ቁስለት መዳን ትችላላችሁ ማለት ነው። በአማርኛ ስሙ ያው ካንቤሪ ነው፣ ሰርች አድርጌ ነበር። ነገር ግን መረጃዎችን የሚያመለክቱት እኛ ሀገር ውስጥም እንዳለ ያመላክታል ማለት ነው። ይህ ፍሩት ምንድነው የሚያደርግልን? ባክቴሪያዎቹ እነዚህ ባክቴሪያዎች ከሽንት ቱቦ ላይ እንዳይጣበቁ ይረዳል ማለት ነው። እንዳይጣበቁና ቦታ እንዳይይዙ ይረዳል። ስለዚህ በቀላሉ በዚህ ጁስ በቤት ውስጥ ማከም እንችላለን ማለት ነው የሽንት ቧንቧ ቁስለትን። ሶስተኛው የሙቀት ህክምና መጠቀም። በቤት ውስጥ እንዴት ነው የሙቀት ህክምና የምንጠቀመው ትችላላችሁ ተመልካቾቻችን። እንግዲህ በቤት ውስጥ የሙቀት ህክምና የምንጠቀመው አንደኛ ፓዶችና ፎጣዎችን ሙቅ ያሉ ፓዶችን እና ፎጣዎችን መጠቀም፣ ፎጣዎችን ውሃ ውስጥ በመከር ወደ ቦታው ላይ በማድረግ የብለድ ፍሎ ወደዛ አካባቢ ስለሚጨምር በቀላሉ እነዛን ነገሮች እንዲወጡ ቶሎ እንዲወገድ ሊያደርገው ይችላል ማለት ነው። እና የሙቀትን ህክምና የምንለው በቤት ውስጥ እንደዚሁ በቀላሉ ልንጠቀመው እንችላለን ማለት ነው። ሞቃት ፓዶችን ወይም ፎጣዎችን ውሃ ነክረን እዚህ ቦታው ላይ አፕላይ በማድረግ ብቻ ከሽንት ቱቦ ቁስለት ልንድን እንችላለን ማለት ነው። ሌላ ፕሮባዮቲክስ፣ እነዚህ ጤናማ የሆኑ ባክቴሪያና ይስት የምንላቸው ፕሮባዮቲክስ አሉ፣ የተዘጋጁ አሉ። ከምግብ ጋር የተቀነባበሩ ፕሮባዮቲክሶች አሉ። እነዚህ ፕሮባዮቲክስ የሚባሉት ምንድነው የሚያደርጉት? በሽታ የመከላከል አቅማችንን ይጨምራሉ ወይም በሽታ የመያዝ እድላችንን ይቀንሳሉ ማለት ነው። ስለዚህ እነዚህን ፕሮባዮቲክሶችም በቀላሉ ማግኘት ይቻላል። የተዘጋጁ አሉ በተለያዩ ፋርማሲዎች። እንዲሁም ደግሞ ከዚህ በሽታ ብቻ አይደለም ከሌሎች በሽታዎችም ሊከላከሉልን ስለሚችሉ አቅማችን ደከም ያለ ከሆነ እነዚህን ተፈጥሯዊ ባክቴሪያዎች በመውሰድ ማከም እንችላለን ማለት ነው። ሌላ ቫይታሚን ሲ ነው። ቫይታሚን ሲ እንግዲህ አንደኛ አሲዳማ ነው። በተፈጥሮ ቫይታሚን ሲ አሲዳማ ይዘት አለው ወይም አስኮርቢክ አሲድ ነው ሌላ ስሙ። እሱን መጠቀም ሽንትን አሲዳማ እንዲያደርግና በቀላሉ በበሽታ እንዳይጠቃ ያደርገዋል። ሁለተኛ ነገር ደግሞ በሽታ የመከላከል አቅምን ይጨምራል ማለት ነው። ቫይታሚን ሲ ኢሚዩን ሲስተማችን ላይ የራሱ የሆነ አስተዋጽኦ ስላለው እሱን መጠቀም ቫይታሚን ሲ ተጠቅመን ከዚህ የሽንት ቧንቧ ቁስለት መዳን እንችላለን ማለት ነው። ቫይታሚን ሲ በተለያዩ ፍሩቶች ውስጥ በተፈጥሯዊ መንገድ ብናገኘው ጥሩ ነው። የተለያዩ ፍሩቶች ውስጥ አሉ። ቫይታሚን ሲ ኮንተንት ያላቸው ፍሩቶችን መመገብ ይቻላል። እንዲሁም ደግሞ በታብሌትና ካፕሱል መልክ ከተለያዩ ፋርማሲዎች ልናገኘው እንችላለን ማለት ነው። ሌላው ነጭ ሽንኩርት ነው። ነጭ ሽንኩርትን ምግባችን ውስጥ በማካተት ምክንያቱም ነጭ ሽንኩርት ጸረ በሽታ አምጪ ተዋሲያን ይዘት ስላለው በራሱ በሽታን የመከላከል አቅምም በሽታን የማከም አቅምም ስላለው ነጭ ሽንኩርትን መመገብ በምግባችን ውስጥ ማካተትም አንዱ የሽንት ቧንቧ ቁስለትን ከሚያክምልን ነገር አንዱ ነው ማለት ነው። ሌላው ዲማኖስ የተባለውን የስኳር ይዘት ያለው ንጥረ ነገር መጠቀም። ዲማኖስ የምንለው በተለያዩ ፍሩቶች ውስጥ ልክ እንደ ቅድም ካርንቤሪ እንደ ብሉቤሪ አይነት ፍሩቶች ውስጥ የሚገኝ ነው። ስራው ልክ እንደ ካርንቤሪ የባክቴሪያል ኢንፌክሽኖቹ በሽንት ቱቦ ላይ እንዳይጣበቁ ያደርጋል ማለት ነው እና እሱን በመጠቀም በቀላሉ ማከም እንችላለን ማለት ነው። እንዲሁም በታብሌት መልኩ ተዘጋጅቶ በተለያዩ ፋርማሲዎች እናገኘዋለን። ሌላው ሽንት ባስፈለገን ጊዜ መሽናት። ሽንት በመጣ ሰዓት ኤኒዌር ልንሆን እንችላለን።
ማለት ለመሽናት መሞከር ማለት ነው። የትኛውም ስራ ላይ ሆነ እንችላል አለመያዝ መቋጠር በራሱ አጋላጭ ምክንያት ነው ስላልኳችሁ አለመቋጠር፣ መሽናት ፍሪኩዌንትሊ መሽናት ያስፈልጋል ማለት ነው። ሌላው በምንጸዳዳበት ጊዜ ዋናው ኮዙ ንጽህና ጉድለት ስላልኳችሁ ዋናው ኮዙ እንደነገርኳችሁ የንጽህና ጉድለት ስለሆነ በምንጸዳዳበት ጊዜ ከኋላ ወደፊት ሳይሆን ከፊት ወደ ኋላ መድረግ ወይም ደጋግሞ አንድን ዋይፕስ ወይም ሶፍት ደጋግመን አለመጠቀም፣ አንዴ ከደረግን በኋላ ማስወገድ ያስፈልጋል ማለት ነው። እነዚህን ባክቴሪያዎቹ ወደ ሽንት መውጫ እንዳይገቡ ለመከላከል ማለት ነው። ምክንያቱም እንደነገርኳችሁ ከገቡ ይህ ነገር የማምጣት እድል ስላላቸው በምንጸዳዳበት ጊዜ ከፊት ወደኋላ መጸዳዳትና ንጽህናችንን መጠበቅ ያስፈልጋል። አንዱ እሱ ነው። እንግዲህ እነዚህ በቀላሉ በቤት ውስጥ ተጠቅመን የሽንት ቧንቧ ቁስለትን የምናክምባቸው ዘዴዎች ናቸው። ሌላው ደግሞ አደገኛ ምልክቶች ምንድን ናቸው? ማለት እነዚህ ነገሮች በጣም መስጋት ያለብን መቼ ነው ሰግተን ወደ ሐኪም መሄድስ ያለብን የሚለውን ነገር ስናይ አደገኛ ምልክቶች እነዚህ ነገሮች ካሉ በአፋጣኝ ወደ ሐኪም በመሄድ የሚሰጡንን የጸረ ባክቴሪያ መድኃኒቶች በመውሰድ የሽንት ቱቦ ቁስለትን ማከም ያስፈልጋል ማለት ነው። አንደኛው ከፍተኛ የሆነ ሙቀት ከ38 ዲግሪ ሴልሺየስ በላይ የሆነ ከፍተኛ የሆነ ሙቀት ከነዚህ ምልክቶች ጋር አብሮ የሚመጣ ከሆነ፣ ሌላው ማንቀጥቀጥ፣ የሰውነት ማንቀጥቀጥ የሆነ ፊቨር ነገር ካለ፣ ሌላ ማቅለሽለሽና ማስመለስ ካለ እነዚህም አደገኛ ምልክቶች ናቸው። ሌላው ደም የቀላቀለ ሽንትም ካለ በአፋጣኝ ወደ ሐኪም ሄደን የሚታዘዙልን መድኃኒቶችን ወስደን መዳን ይኖርብናል ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። በእነዚህ መፍትሄዎች እንደምትጠቀሙ ምንም ጥርጥር የለኝም። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ እላለሁ። ቪዲዮውን ሼር፣ ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ አበረታቱኝ። ስለተከታተላችሁኝ ከልብ አመሰግናለሁ። ቴንኪዩ